አንዳንድ ጊዜ በምቾት ቀጠና ላይ መቆየት ዋጋን ያስከፍላል። ይህ ታሪክ በአንድ ምቹ ደሴት ላይ ሁሉ ነገር ተሟልቶላቸው ይኖሩ የነበሩ ዳክዬዎች ታሪክ ነው። በአንድ ወቅት ብዙ የዳክዬ መንጋዎች ከመኖሪያ ቦታቸው ተነስተው በአንድ የሚያምር ደሴት ላይ ያርፋሉ። ደሴቱም በጣም የተረጋጋ፣ አረንጓዴ እና ለምግብነት የሚሆኑ ትንንሽ የባህር ፍጥረታት በዙሪያው ነበሩ። ከሁሉ በላይ ደግሞ ምንም አይነት እነርሱ ላይ ጥቃት የሚያደርስ አውሬ አልነበረም። እነርሱም እርስ በእርሳቸው ይሄስ ገነት ነው፣ ማደን የለ፣ ከቦታ ቦታ እየበረሩ መንከራተት የለ፣ መብላት፣ መጠጣት እና ማረፍ ብቻ ነው ያለው፣ እስከ ሕይወታችን መጨረሻ እዚህ እንኖራለን ብለው ተነጋገሩ። በጊዜ ሂደትም ቀስ በቀስ መብረር አቆሙ። ክንፋቸውም እየደከመ መጣ፣ ማንቆርታቸውም እየደለደመ መጣ። ሕይወትም ለእነርሱ ምንም ጥረት የማትፈልግ ቀላል እና ምቹ ሆነላቸው። ነገር ግን አንድ በእድሜ ትልቅ የሆነ ዳክዬ በዝምታ ይህን ያስተውል ነበር። በሚያየውም ነገር አልተደሰተም። አንድ ቀን ሁሉንም ጠርቶ ከሰበሰበ በኋላ ይሄ ቦታ ደካማ አድርጎናል፣ ወደ ድሮ መኖሪያችን ወደ ሆነው ጫካ መመለስ አለብን። እውነተኛ እድገት ያለው እዛ ነው። እንደ ድንገት እንኳን አደጋ ቢመጣ ማናችንም ቢሆን ማምለጥ አንችልም። ወጣቶቹ ዳክዬዎችም ይህን ሲሰሙ ሳቁባቸው። እንዲህም አሏቸው፣ እርስዎ ዝም ብለው ነው የሚጨናነቁት። እኛ እዚህ ደስተኛ ነን፣ ደህንነታችንም የተጠበቀ ነው። ለምን ወደ መከራ እንመለሳለን? ሽማግሌው ዳክዬም እንደገና አስጠነቀቀ። ክንፎቻችሁ መብረርን ረስተዋል፣ ማንቆርታችሁም በጣም ሳስቷል። ያልተጠበቀ ችግር ቢገጥማችሁ ራሳችሁን ማዳንም ሆነ መከላከል አትችሉም። ነገር ግን ማንም ሊሰማቸው አልቻለም። ስለዚህ ሽማግሌው ዳክዬም ትተዋቸው ብቻቸውን እየበረሩ ሄዱ። ወራቶች ተቆጠሩ። ከዕለታት አንድ ቀን ግን አንድ መርከብ ወደ ደሴቲቱ መጣ። ከመርከቡም ያረጁ ነብሮች ተለቀቁ። በመጀመሪያም ሲያዩዋቸው መብረር ይችላሉ ብለው ስላሰቡ ብዙም ትኩረት አልሰጧቸውም ነበር። ከትንሽ ቆይታ በኋላ ግን መብረር እንደማይችሉ ተረዱ። በፍጥነትም ሁሉንም አንድ በአንድ አድነው ገለዋቸው። ማምለጥም ሆነ መፋለም አልቻሉ። ከተወሰኑ ጊዜያት በኋላ ሽማግሌው ዳክዬ ወደ ደሴቲቱ ተመለሰ። ያየው ነገር ግን ልቡን ሰበረው። ሁሉም ሞተው ነበር ያገኛቸው። ዝምታም ሰፍኖ ነበር። ወደ አንድ ቦታ ሲመለከት ግን አንድ የቆሰለ ወጣት ዳክዬ ለሞት ሲያጣጠር ያገኘዋል። ሽማግሌው ዳክዬም ምን ተፈጥሮ ነው ብሎ ጠየቀው። እርሱም እንዲህ ብሎ መለሰለት፣ እርስዎ ልክ ነበሩ። እንዴት መብረር እንዳለብን ረስተናል። እንዴትም ራሳችንን መከላከል እንዳለብን ረስተናል። ሁላችንንም ገደሉን። ራሳችንን ማዳን እንኳን አልቻልንም። እርስዎን ብንሰማ ይሻል ነበር ብሎ መለሰለት። ሽማግሌውም ይህን ሲሰማ እጅግ አዘነ። አንዳንድ ጊዜ በሕይወታችን በምቾት ቀጠና ውስጥ መቆየት እንደ ወጥመድ ይሆንብናል። ቀስ በቀስም ጥንካሬያችንን፣ ችሎታችንን እንዲሁም አቅማችንን ይወስድብናል። ነገር ግን ችግሮችን እና ውጣ ወረዶችን በተጋፈጥን ቁጥር ጥንካሬያችን እየጨመረ ይመጣል። ነገር ግን ምቾትን በመረጥን ቁጥር ከሕይወት እውነታ እየራቅን እንመጣለን እና ችግሮች በተፈጠሩ ጊዜ ራሳችንን ዝግጁ ሳንሆን ችግሩን መጋፈጥ እንዲሁም ማለፍ ሲያቅተን ራሳችንን እናገኘዋለን። ለዚህ ነው ራሳችንን ከምቾት ቀጠና አውጥተን ወደ ተለያዩ ፈታኝ ነገሮች ራሳችንን መግፋት ያለብን። ከዚያም ወደ ሕይወታችን የመጣብንን ማንኛውም ነገር መቋቋም እንችላለን።